ሰላም የኔ ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ዛሬ የጾም ኑደል ወይም ደግሞ ኢንዶሚ ልሰራላችሁ ነው የመጣው። ለኢንዶሚ ደግሞ ምን ሙያ ያስፈልገዋል እንደምትሉ ነው የሚገባኝ። ግን ደግሞ ኢንዶሚ ቢሆን ግን አሰራሩ እንዴት ማለት ውስጡ ያለው ነገር አውጥቼ እንዴት አድርጌ እንደምሰራው ላሳያችሁ። ምክንያቱም እኔ ቤት እንዴት እንደምሰራው ተከታተሉኝ። ሽንኩርት ትንሽ ነው የማደርግበት፣ ምክንያቱም ለራሴ ብቻ ነው። የጾም ነው፣ የጾም ወቅት እንደመሆኑ ለቁርስ ቢሆን ዝም ብዬ ትንሽዬ ነገር ላቅርብ ብዬ ነው። ከዛ የተፈጨ ዝንጅብልና ነጭ ሽንኩርት ነው የማደርግበት። ከዛ ትንሽዬ ካሮት አደርግበት። ከዛ ከዚህ እኔም ብዙ አላውቀውም፣ ግን ልሞክረው ብዬ ነው ዛሬ። ባጭሩ የአተር ሊበቅል ሲል አተሩ እንደዚህ ያዘጋጁታል። አተሩ ሲበቅል የበቀለውን እንትን ነገር ነው እንደዚህ የሚያደርጉት ማለት ነው። እኔም ብዙ እንትን የለኝም፣ እውቀቱ የለኝም፣ ግን የአተር ቡቃያ ነው የሚባለው እና አጠብኩትና እንደዚህ አደረኩት ማለት ነው። በጣም አሪፍ ነው፣ ለጤናም ቆንጆ ነው። ከዛ ቲማቲም እንደዚህ ቆርጬ አደርግበታለሁ። ቲማቲም ጨመርኩበት። ከዛ የሽንኩርት ቅጠል፣ ቃሪያና የአበባ ጎመን ጨምረውና አብሮ እንዲጠበስ አደርገዋለሁ። ከዛ ትንሽዬ የሰሊጥ ኦይል አደርግበታለሁ። በቴስቱ ለጣዕሙ ነው። መጀመሪያ ስላደረኩበት ኦይል እንዳይበዛብኝ ስለምፈልግ ነው። ምክንያቱም የሰሊጥ ኦይሉ ለመጥበስ አይሆንም፣ ለጣዕሙ ብቻ ደስ እንዲል ሽታው አሪፍ እንዲሆን ብዬ ስለፈለኩኝ ነው። ከዛ ትንሽዬ ከሞን አደርግበታለሁ። በመቀጠል ደግሞ ቁንዶ በርበሬ፣ በመቀጠል ደግሞ ካሬ ቅመም ካሬ። ይቅርታ ድምፁ ስለተቋረጠ ጓደኛዬ በመሀል መታ ነው እና መደወያ ስለደወለች ለዛ ነው። ለጓደኛዬ ልክፈትላት ብዬ ድምፄ ስለገባ ብዬ ነው የቆረጥኩት። እንዲሁም ጨመርኩኝ። ውሃ አላደረኩበትም። በዛው በአታክልቱ ነው ትንፋሽ ነው እንዲበስል ያደረኩት ማለት ነው። በራሱ ስቴም ማድረጊያ ማለት ነው እንጂ ምንም አይነት ትንሽ ይሆን የጨመርኩ አልጨመርኩበትም። ትንሽ ያርጌበት ነው የከደንኩት። እንደምታዩት ያ ብዙ አልጨመርኩበትም። ይኸው እንደምታዩት ነው። ከትንሽ ደቂቃ በኋላ እንደዚህ ሆኗል። እንደምታውቁት ኢንዶሚ ብዙ እሳት አይፈልግም። የ5-6 ደቂቃ ነው። በመጨረሻ ርብስ ሩማን ወይ ደግሞ በአማርኛ ምን እንደሚባል አላውቅም፣ ሶስ ነው
ግን ርብስ ሩማን በአረበኛ ይባላልኝ። ከዛ በኋላ ቲማቲም እና ቃሪያ ያረኩበት። በስተመጨረሻ እንደዚህ ነው ያደረኩት። ቁርስ ነው። ክቡራን ተከታታዮቼ ቪዲዮን ካያችሁ ላይክ፣ ሼር፣ ኮመንት አድርጉኝ፣ አበረታቱኝ። በተለይ ሰብስክራይብ አድርጉልኝ ለብዙዎች እንዲደርስና ዩቲዩቤ በጣም ተመቷልና ብዙ ሰው እየተከታተለልኝ አይደለም። የማዳም ቅመሞቼ አበረታቱኝ። ይኸው እንደምታዩት ቅመሙን አላስገባውበትም። የኢንዶሚ ቅመሙን እንደምታዩት ቆሻሻ ውስጥ ነው የምጥለው። ይሄንን አልጨመርኩበትም። ቤት ውስጥ ባለ ነገር ነው የሰራሁት። ኢንዶሚን እንደዚህ ጤናማ ምግብ አድርጎ መመገብ ይቻላል። በተለይ እንደኔ ኢንዶሚ ወዳጅ ለሆናችሁ ልጆቻችሁ ኢንዶሚ መብላት ከፈለጉ እንዲህ ጤነኛ ምግብ አድርጎ መስራት ይቻላል ማለት ነው። እኔም እወዳለሁ፣ ልጆችም ይወዳሉ። ይህን ይመስላለኝ። ስለተከታተላችሁ